ጋይስ ዛሬ ነጭ ሩዝና ዳምሲ እንሰራለን። ይሄን ኩዳር አደርጋለሁ። መጀመሪያ ይሄን ኩዳር ትንሽ አደርጋለሁ። ኩዳሩ ትንሽ ከተቆላላ በኋላ ታጥቦ የተዘጋጀ ሩዝ አደርጋለሁ። ከዛ ለ4-5 ደቂቃ ያክል እንደዚህ ያለ ውሃ ማለት ነው በዘይት ብቻ አቁላልቼዋለሁ። በጣም ነው የሚጣፍጠው እንደዚህ ሲደረግ ወላሂ። ከዛ እዚህ ጋር ቁርንፉድ ሄድና ፍልፍል አለ እሱ ነው። ከዛ የፈላ ውሃ እንጨምራለን። ከዛ ሩዛችን እስከሚዘርስ ድረስ ወደ ዶሮ እንሄዳለን። በፈላ ዘይት ላይ ተቤ ያዘጋጀው ዶሮ እናደርጋለን። ዶሮውን የተበልኩበትን ካራት አሁን ልንገራችሁ። ቅድም ካሜራ እንዳለ ረስቼ ነው ያው ሳረቅ ያላያችሁት። ግማሽ ማንኪያ ፓብሪካ፣ 1 ማንኪያ ኩዝበራ፣ 1 ማንኪያ ፓራድጃጅ እና 1 ማንኪያ ነሻ። በዚህ ተብሉት ለግማሽ ሰዓት ያክል እና ጨው፣ ትንሽ ጨው። ዶሮ በዚህ መልኩ ተጠብሷል። አሁን አወጣዋለሁ። በዘይቱ በራሱ ሽንኩርት አደርጋለሁ። ሽንኩርቱ እንደዚህ ከተጠበሰ በኋላ እዚህ ጋር ካሮትና ፍልፍል ሆኖልኛል። ድምጼ በደንብ አይሰማም፣ ይቅርታ። ያኔ ስላሉ ነው ሰዎች ሳሎን ላይ ማለት ነው። እንደዚህ ደስ እናደርገዋለን። እርስ ካለ በኋላ ቅድም የጠበስነውን ዶሮ እላይ ላይ እንጨምራለን። አሁን ይሄ ሁላ ዘይት ነው። ስለዚህ ዘይቱን ይሄንን እደፋዋለሁ። ዘይቱን እንዳላወጣሁት የወጣውን ዘይት የቱም ነው። አሁን ቀጥሎ ዶሮ ላይ የምናደርገው ነው። እዚህ ጋር ነሻ አለኝ፣ 2 ማንኪያ ነሻ። ትንሽዬ ውሃ ጨምርና አሁን እንደዚህ አረግና ዶሮ ላይ መጨመር። ከዛ ቀጥሎ የምንጨምረው ዶሮ ላይ ይሄ ነው ሶያ ሶስ ይሉታል አረቦች፣ 1 ማንኪያ 1 ማንኪያ። ከዛ ይሄንን 1 ማንኪያ፣ ከሌላችሁ ችግር የለውም ባታረጉ። 2 ፍሬ መረገት ማጂ ይሄ ነው። ከዛ አሁን ውሃ እንጨምራለን። ከዛ ለ1-2 ደቂቃ እዚህ ጋር 3 እንቁላል ያለ ይቀቀለዋለሁ። በላይ ወደ ላረገው ማለት ነው። ዳሞ ላይ አጥቤ ያዘጋጀው ሰለጣ አለኝ። እንቁላሉ እስከሚበስል ድረስ ሰለጣይን እቆርጣለሁ። ሰለጣይን እንደዚህ ቆርጬ አዘጋጅቻለሁ። ከዛ አሁን ደግሞ ሶስ ልሰራ ነው። እዚህ ጋር ያዘጋጀሁት ሎሚ አለኝ፣ 1 ሎሚ ከዛ አርጋለሁ። ከዛ ጨው ኢላዩ ላይ ያደረኩት ፍልፍል አስወድ ነው ወይም ብላክ ፔፐር ይሉታል በኢትዮጵያ። ከዛ ኦሊቭ ኦይል ይሄንን ማለት ነው። ከዛ ማዋሃድ ነው። ከዛ እንደዚህ ያደርጋችሁ ሰለጣ አቀርባችሁ መብላት ነው። በጣም ነው የሚጣፍጠው ወላሂ። ቢስሚላህ